ዛሬ ደግሞ በመቀጠል ሬጂስተር ካደረግን በኋላ እንዴት ሎጊን አድርገን እንደምንገባ አሳያችኋለሁ። እዚህ ላይ እንግዲህ ዩዘር ኔም እና ፓስወርዳችሁን ታስገቡና ሎጊን ታደርጋላችሁ ማለት ነው። ሎጊን ካደረግን በኋላ እንግዲህ ይሄ ፔጃችን ነው። እዚህ ውስጥ እንደዚህ የምናያቸው ጂኖሎጂ አለን። ጂኖሎጂ ያው እንግዲህ እንደምታውቁት ኤቭሪ ተርስዴይ ከቶፍ እየተደረገ ፓወር ላይናችን ከስር ሰው ባስገባን ቁጥር ሰዎች የሚገቡትን የኛን ሜምበሮች የምናይበት ፔጅ ነው ማለት ነው። ፕሮዳክት ሾፕ ማድረግ ከፈለግን እዚህ ጋር ሾፕ ነው እንላለን። መግዛት የምንፈልጋቸው ፕሮዳክቶች ካሉ እንደዚህ ፕሮዳክቱን ገብተን መግዛት እንችላለን። እንደምታውቁት እንግዲህ ለርን ሞር በማለት ስለዚህ ስለ መልቲ ቫይታሚን የበለጠ ብዙ ነገሮችን እዚህ ውስጥ ዲስክሪፕሽን ተገልጾልናል። ኤቭሪቲንግ ሁሉ ነገር ጥንቅቅ ተደርጎ የተሰሩ ፕሮዳክቶች ናቸው። ሪቴይለር ፕራይስ አለን፣ ሜምበር ፕራይስ አለ። ሜምበር ፕራይስ እንግዲህ ሜምበር የሆነ ሰው $9.95 መግዛት ይችላል። እንዲሁም ደግሞ ለሪቴይለር ፕራይስ ደግሞ እነዚህ ናቸው ማለት ነው። ስለዚህ እዚህ ጋር ሆም ላይ እንገባለን። ሆም ላይ ያሉት ነገሮች እንግዲህ ስለ ሾፒንጉ ስላለን አብሮን ስለሚሰሩ ስለ ቲሞቻችን የምናይበት ፔጅ ነው። እንዲሁም ደግሞ ይሄንን ፔጅ ነው እንግዲህ ለኛ ለስራችን ደግሞ ኮፒ ፔስት አድርገን የምንሰጣቸው እችን ፔጅ እችኛዋን ሊንካችንን ኤቭሪዌር በምንፈልገው ፕላትፎርም በመላክ እችን ሊንክ ኮፒ አድርገን በተለያዩ ፕላትፎርማችን ላይ ቲክታክ ላይ ፌስቡክ ላይ ሌሎች ማድረግ የምንፈልግባቸው ቦታዎች ላይ በማድረግ ሰዎች በስራችን ሜምበር እንዲሆኑ ፕሮዳክቱን እንዲጠቀሙ ኔትወርኩን ክሬት እያደረግን እንሄዳለን ማለት ነው። በዚህ ነው እንግዲህ ኔትወርካችንን ክሬት አድርገን መስራት የምንችለው። እዚህ ጋር እንደምታዩት እንግዲህ ፕሪ ኢንሮል የሆኑ ናቸው። እዚህ ላይ እንግዲህ የሚያሳየን ይሄ ባክ ኦፊሳችን ነው። ችግር ቢኖርብን ምን ማወቅ የምንፈልገው ነገር ካለ እዚህ ጋር እንደምታዩት ኮንታክት አስ ብለን እነሱን ማግኘት እንችላለን። ማይ ቲማችንን ማይ ኢንፎ እዚህ ጋር እንደምታዩት የኔ ኢንፎርሜሽን ነው። ሾፕ አለ። እዚህ እንግዲህ አርኒንጋችን እዚህ ውስጥ አለ ያሳየናል አርኒንጋችንን። እንዲሁም አውቶሺፕ ላይ ሴት አፕ ማይ አውቶሺፕ ኦርደር ብለን አውቶ እንዲያደርግልን አውቶማቲክ እንትን ማድረግ ይቻላል። ማይ ኢንሮለራችንን ማወቅ ማን እንደሆነ ብንፈልግ እዚህ ላይ ይሄንን ያሳየናል። የተለያዩ ጥያቄዎችን ካሉን እነዚህ አይነት ጥያቄዎችን አውቶማቲካሊ እንዲመለሱልን ማድረግ ወይም ዱ ዊ ጌት ፔይድ እነዚህ አይነት ጥያቄዎችን መጠየቅ ብንፈልግ መጠየቅ እንችላለን። ጉድ የሚገርማችሁ ነገር ክሊኒክ አለው። በዚህ ክሊኒክ ላይ ደግሞ ገብተን የራሳችንን ስለ ዌት ሉስ ኮሽነር መውሰድ እንችላለን። እንደዚህ አይነት ኳሊፋይ ከሆናችሁ በ179 ብር ይሄንን የመሰለ የዌት ሉስ እንትን ባዲ ዌት ሉስ እንትን አላቸው ጆርኒ ያላቸው ያንን መውሰድ ትችላላችሁ ማለት ነው። ይሄንን ይመስላል። ስለተከታተላችሁኝ በጣም አመሰግናለሁኝ። እንግዲህ ሊቭጉድ ባጭሩ እንደዚህ አይነት እንትኖችን የስራ እድል የአፍሌት የስራ እድል እና እንዲሁም ደግሞ የተለያዩ ጥሩ የሆኑ ፕሮዳክቶችን የምንጠቀምበትን እድል ነው ይዞልን የመጣው። ሬጂስተር ማድረግ የምትፈልጉ ሊንክ ባዮ ላይ ያለላችሁ ቲክታክ ላይ ወይም ደግሞ ኢንስታግራም ላይ ብትገቡ ታገኙታላችሁ። ከስር ሊንኩን አስቀምጥላችኋለሁ። ባይ ላሁን ቴንክ ዩ